የቤተክርስቲያን መከራ ስንሰማ የመጀመሪያው መፍትሄ ማልቀስ። ስለ ቤተክርስቲያን እንባ ያለው ሰው ትክክለኛ የአገልግሎት ጅማሬ እሱ ነው። ቁጭ ብሎ ማልቀስ የሆነ ሰሞን አይደለም። እኛ የሆነ ነገር ሲከሰት ይቆጨናል፣ ተደፋፍረናል እንላለን፣ እንተያያለን እንላለን፣ የሶስት ቀን ጉባኤ እናዘጋጃለን፣ ሰልፍ እንወጣለን፣ እንረሳዋለን። ለቤተክርስቲያን የተቆጨ የቀና ሰው ምን ማድረግ ነው ያለበት? መጾም ነው ያለበት። እየበሉ መበሳጨታል፣ እየጠጡ እየሰከሩ ወይ ቤተክርስቲያን እስቲ አምጣልኝ ያን ምግብ እያሉ መብላት። አሁን ቤተክርስቲያን ከሳሽ አላጣችም፣ ተከሳሽ ነው። ሁሉም ከሳሽ። ችግሩ የማን ነው ቢባል ሁላችንም የምንጠቁምበት አዳም ሔዋንን ሔዋን እባብ ሰይጣንን አላው። በተለይ ቤተክርስቲያን አገልግሎት ላይ አንዱ ፈተና መሰላቸው አንዳንድ ሰዎች የሆነ ትልቅ ስራ ቦታ ላይ ይኖራቸዋል ወይ የሆነ የውጭ ድርጅት ይሰራሉ፣ የኤንጂኦ ይሰራሉ። እዚህ መጥተው አገልግሎት ትንሽ ያስከፋቸው። እኛ እኮ ስንት ነገር ያለን ሰዎች ነን። ስንት ነገር ጥለን ነው የምንመጣው። ስራ የፈታን አይደለም። የትም ነገር ጥለ ብትመጣ ከእግዚአብሔር ቤት ይበልጣል። በቤተ ክርስቲያን አገልግሎት ላይ አገልግሎ እግዚአብሔር ስሙን የሚረሳው ሰው አንድም ሰው አይረሳም። እኛ ልንረሳ እንችላለን። ክሬዲት መስጠት ምናምን የሚባል አናውቅም፣ እንሞታታለን። የትናንቱ ድንጋዮች የአሁን ድንጋይ አይወዱም። አሁን በቤተክርስቲያን ችግር ምንድን ነው? ነባሩ አዲስ ሰው ሲመጣ አይዋጥም። ምንም እኮ አገልግሎት ሁሉ ለዛ ያለው ድሮ ነበር ደስ የሚለው ይላል። ጥቃት ይደርስብህ፣ ትበደል፣ ትሰደብ፣ ትታማ፣ ትቆስልና ትናቅ ይሆናል። ኃይለኛ ያጎሳቁልህ፣ ወዳጆች ይተውህ፣ ሰዎችም ይንቁህ ይሆናል። የህይወትህን ዓላማና የተፈጠርክበትን ግብ ተከተል፣ ስራህን ስራ። ነህምያ የተባለ በባዕድ ሀገር ይኖር የነበረ አንድ ሰው ስለ ኢየሩሳሌም መፍረስ ተቆርቁሮ እና አዝኖ ጉዞ አድርጎ ወደ ኢየሩሳሌም ተጉዞ በጣም በታላቅ ትጋት በከፍተኛ ፍጥነት የኢየሩሳሌምን ቅጥር እንደሰራና የኢየሩሳሌምን ክብር እንደመለሰ የሚያወራ መጽሐፍ። ይህ ታሪክ እንግዲህ ከተፈጸመ በሺህ የሚቆጠሩ ዓመታት ተቆጥረዋል። ግን አሁን ይህንን ታሪክ መነሻ አድርገን ለመማር ድፍረት የሚሆነን ምንድነው? በዚህ በመጽሐፈ ነህምያ ላይ የተፈጸሙ መጥፎ ነገሮች በሙሉ የተፈጸሙበት ዘመን ላይ ነው ያለነው። በመጽሐፈ ነህምያ ላይ የምናያቸው ክፉ ነገሮች ሁሉ በዘመናችን አሉ። ነህምያ ያደረገውን ግን ማድረግ መቻላቸው እኛ ያቃተን ነህምያ መሆን ነው እንጂ በእኛ ዙሪያ ያሉ ሰዎች በነህምያ ዘመን የነበሩ ክፋቶችን ሁሉ ሰርተው ጨርሰዋል። ስለዚህ ነህምያ ስለ ቅድስት ሀገር ስለ ኢየሩሳሌም ያሳየው መቆርቆርና ያደረገው የአገልግሎት መነሳሳት እና ቁጭት እኛ ጋር እንዲኖር ማድረግ እንግዲህ የዛሬው ትምህርት ዓላማ ነው። ነህምያ ኢየሩሳሌምን ባየ ጊዜ አዘነና አለቀሰ። የኢየሩሳሌምን መፍረስ ባየ ጊዜ አለቀሰ። መድኃኒታችን ኢየሱስ ክርስቶስም ኢየሩሳሌምን ባያት ጊዜ ምን አለላት? አለቀሰላት። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ እንዳንተ እንድሰበስባችሁ ወደድኩ፣ እናንተ ግን አልወደዳችሁም ብሎ አለቀሰ። እንባውን ማፈሰሰ። ስለዚህ ነህምያ ለኢየሩሳሌም ያሳየውን ነገር ክርስቶስ በቁሙ ለኢየሩሳሌም ለከተማይቱ፣ በምሳሌው ደግሞ በአጠቃላይ ለምዕመናን ለቤተ ክርስቲያን ያሳየውን ፍቅር መነሻ ያደረገ ነው ማለት ነው። በሱሳ ግንብ በዛሬዋ ኢራን በምትባለው ሀገር በቤተ መንግስት ውስጥ የንጉሱ ጠጅ አሳላፊ ሆኖ ነው የሚያገለግለው። የንጉሱን መጠጥ ንጉሱ ከመጠጣቱ በፊት እሱ ነው የሚጠጣው። ምናልባት ጠላት ንጉሱን በመርዝ መግደል ፈልጎ ከሆነ እሱ እንዲሞትና የንጉሱን ሞት እንዲያስቀርለት ማለት ነው። የንጉሱን ጽዋ አስቀድሞ የሚጠጣ ጠጅ አሳላፊ ታማኝ ነው። የሚኖረው በቤተ መንግስት ነው፣ በምቾት ነው። ግን ምን አለ? በሱሳ ግንብ በቤተ መንግስት ውስጥ እያለው የኢየሩሳሌምን ነገር ጠየቅኳቸው ይላል። እስኪ በሉ የኢየሩሳሌምን ነገር የት ሆኖ ነው ስለ ኢየሩሳሌም የሚጠይቀው? ቤተ መንግስት ውስጥ ሆኖ፣ በሱሳ ግንብ ውስጥ ሆኖ፣ ምቾት ውስጥ ሆኖ፣ ድሎት ውስጥ ሆኖ የንጉስን ጠጅ እየጠጣ የንጉስን ጮማ እየቆረጠ የሚያሳስበው ግን የማን ነገር ነበር? የኢየሩሳሌም። ኢየሩሳሌም እንዴት ናት አለ ነህምያ። የመጀመሪያ የሚያስተምረን ምንድን ነው? ስለ ቤተ ክርስቲያን የትም ቦታ ሆነን ማሰብ እንዳለብን። ብዙ ጊዜ ቤተክርስቲያን ሕፃን ሆነን ያደግንበት ሰንበት ትምህርት ቤት ወይ እያስቀደስን አብነት ትምህርት እየተማርን እዚሁ በዋልን ሰዓት የቤተክርስቲያንን ነገር ያሳስበናል። ትንሽ ወደ ስራው ዓለም፣ ወደ ንግዱ ዓለም፣ ወደ ማህበራዊ ህይወት እየገባን ስንመጣ ግን የቤተ ክርስቲያን ነገር ትዝ ሁሉ ላይ ነው ይችላል። ቤተ መንግስት ከገባንማ በጣም ከባድ። ነህምያ ቤተ መንግስት ውስጥ ነው ያለው። የንጉሱ ቀራቢ ነው፣ ጠጅ አሳላፊ ነው። ግን የሚያሳስበው የማን ነገር ነው? የኢየሩሳሌም ነገር። ዕለት ዕለት የሚያሳስበኝ የማን ነገር ነው አለ ቅዱስ ጳውሎስ። የአብያተ ክርስቲያናት ሁሉ ሐሳብ ነው።
ስለዚህ ህዝቡ በመከራና ስድብ ላይ ነው ያሉት። በሮቿን በሳት ተቃጥለዋል አለኝ። እንግዲህ ይሄ እንደ ቤተክርስቲያን ወደኛ ስንመጣ የቤተክርስቲያን አሁን ያለችበት ሁኔታ እንዴት ነው? ቅጥሯ አልፈረሰም ወይ? ቤተክርስቲያን ምናልባት ስናየው አሁን አጥሩ ጥሩ ነው። እንደውም እዚህ ሌላ እየሰራ ነው አውደ ምሕረቱ ላይ። እሱን ማለት አይደለም። የቤተክርስቲያን አጥር የሚባለው ቅጥር የሚባለው የምናየው ፊዚካል አጥር አይደለም። በወንጌል ላይ ምን ይላል? የወይን አትክልት ስፍራ ነበረው ለአንድ ሰው፣ በዚያች አትክልት ስፍራ ላይ ተከለባት፣ ሰራተኞችን መደበላት፣ ቅጥርም ቀጠረላት። ቅጥር የተባለው ስርዓተ ቤተክርስቲያን ነው። ስርዓተ ቤተክርስቲያን ነው። ወይን የተባልነው እኛ ነን፣ የተተከልነው እኛ ነን። በጥምቀት ውሃ አፍሳ አይደለም የምትተክለው ችግኝ። እኛን በጥምቀት ውሃ አፍሶ የተከለን የቤቱ ተክሎች እኛ ነን። ያፈራን አለን፣ ያላፈራን አለን። እስከ ሰማይ የደረሰች አለች እመቤታችን። ተበምድር ስረዊሃ ወበሰማይ ጹቂያ። እንደሱ ያሉ ያፈሩ አሉ፣ ጻድቃን አሉ። ጻድቅ እንደ ዝግባ ያፈራል እንደተባለ ደግሞ ያላፈራ ነው አለ። ቅጥር የተባለው ስርዓተ ቤተክርስቲያን ነው። የቤተክርስቲያን ስርዓቷ፣ ሃይማኖቷ፣ መጽሐፍቷ፣ ዜማዋ፣ ቅዳሴዋ፣ ጾሙ፣ ጸሎቱ፣ ስርዓቱ በአጠቃላይ መጣስ ሲጀምር፣ መቀዝቀዝ ሲጀምር አሁን ቅጥሯ መፍረስ ጀምሯል ማለት ነው። ብዙ ጊዜ ሰዎች ስርዓተ ቤተክርስቲያን ይጠበቅ ሲባል ወግ አጥባቂነት፣ እንደው በዘመኑ ቋንቋ ማካበድ የሚመስላቸው ሰዎች አሉ። ስርዓተ ቤተክርስቲያን ይጠበቅ የምንለው ስራ ከተጣሰ ቀጥሎ የሚጣሰው ሃይማኖት ነው። በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ታውቃላችሁ? በሚመጣው ዓመት ስለሚያብድ ቅድመ ዝግጅት ላይ ነው። ስለዚህ በሚመጣው ዓመት የሚክድ ሰው ከስርዓተ ቤተክርስቲያን ነው የሚጀምረው። ስድብ ስርዓቱን በመንቀፍ ነው የሚጀምረው። መጽሐፍ ቅዱስን መካድ የሚጀምር ሰው በአዋልድ መጽሐፍት ነው የሚጀምረው ስድብ። ቅዳሴውን ቁርባኑን መካድ የሚጀምር ሰው በዛ ዜማው ለምን እንደዚህ ሆነ ምናምን በማለት ነው የሚጀምረው። አጠቃላይ ክርስቶስን መካድ የሚጀምር ሰው ከቅዱሳኑ ነው የሚጀምር። ስለዚህ ቅጥሯ የተባለው ለቤተክርስቲያን ስርዓተ ቤተክርስቲያን ነው። እኔን ለምን መሰላችሁ ማነሳላችሁ? ሰንበት ትምህርት ቤት በጣም እጅግ የምናከብራችሁ የእኛ ታላቆችም እኩዮችም ታናሾችም አላችሁ። አንዳንዴ ቤተክርስቲያን ያለችበትን ሁኔታ ስታዩ እኛ የቆየንበትን እድሜ ያደግንበትን ከቤተክርስቲያን ያገኘነውን ስናስበው እንዴት አድርገን የቤተክርስቲያንን ችግር መፍታት እንዳለብን ጨንቋቸው ያውቃል። አሁን ምንም አይመስላችሁ? ካልመሰላችሁ ጤነኛ አይደላችሁ። ጤና ያለው ሰው ግን እንደው ምን ብናደርግ ነው ይላል። ምንድነው መፍትሄ ውስጥ እያየነው ሰዎች ከእምነት ሲወጡ እናያለን፣ ከምግባር ሲያፈነግጡ እናያለን። እያየናቸው ትናንት ጥሩ የነበሩ ዛሬ መጥፎ ሲሆኑ ሲክዱ እናያለን። ህይወታቸው ሲበላሽና ምንድነው ማድረግ ምንችል? ነህምያ ምን እንዳደረገ ልንገራችሁ። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ ይላል። አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር። የቤተክርስቲያንን መከራ ስንሰማ የመጀመሪያው መፍትሄ ማልቀስ። ስለ ቤተክርስቲያን እንባ ያለው ሰው ትክክለኛው የአገልግሎት ጅማሬ እሱ ነው። ቁጭ ብሎ ማልቀስ። ጣዖታት በዝተው ባየ ጊዜ ተበሳጨ ይላል ቅዱስ ጳውሎስ። ማልቀስ። ቁጭ ብዬ አለቀስኩኝ፣ ተቀምጬ አለቀስኩ። ማልቀስ የመጀመሪያ ኢሞሽናል ሪስፖንስ ነው። እንዳየ መቼስ አሁን ያደግንበት ቤተክርስቲያን ተቃጥሎ ብታዩ አታለቅሱ? ታለቅሳለ። ግን ለቅሶ ብቻ በቂ አይደለም። አያሌ ቀን አዝን ነበር ይላል። አያሌ ቀን ማለት ምን ማለት? ለብዙ ቀን፣ የሆነ ሰሞን አይደለም። እኛ የሆነ ነገር ሲከሰት ይቆጨናል፣ ተደፋፍረናል እንላለን፣ እንተያያለን እንላለን፣ የሶስት ቀን ጉባኤ እናዘጋጃለን፣ ሰልፍ እንወጣለን፣ እንረሳዋለን። ነህምያ ግን ምን አረገ? አለቀስኩኝ። ከዛ ምን አልኩ? አያሌ ቀን አዝን ነበር። ከዛስ በሰማይ አምላክ ፊት እጾምና እጸልይ ነበር። ሶስተኛው ጾም ነው። አራተኛው ጸሎት። ጾም መፍትሄ ነው። የቤተ ክርስቲያን ጉዳይ ከቆጨ ጾም። ነቢየ እግዚአብሔር ዳዊት ዛሬ ምኩራብ ነው አይደል? ምኩራብ ነው አይደል? ምንድነው የተሰበከው ምስባክ? እስመ ቅናተ ቤትከ በልዓኒ፣ የቤት ቅናት በልታኛለች። ትዕይርቶሙ ለሌት ኤየሩከ ወድቀ ላዕሌየ፣ የሚሰድቡ ስድብ በላይ ወደቀ። ከዛስ ወቀጻዕክዋ በጾም ለነፍሴ፣ ነፍሴን በጾም አስመረርኳት ነው። ለቤተ ክርስቲያን የተቆጨ የቀና ሰው ምን ማድረግ ነው ያለበት? መጾም ነው ያለበት። እየበሉ መበሳጨት አይደለም። እየጠጡ እየሰከሩ ወይ ቤተ ክርስቲያን እስቲ አምጣልኝ ያንን ምግብ እያሉ መብላት አይደለም። ጾም ይላል። ጾም መፍትሄ አይመስለንም። አሁን እኛ በነገራችን ላይ መንፈሳዊ መፍትሄ ውጤት የሚያመጣ ስለማይመስለን ነው ችግሮች። መንፈሳዊ ችግር በስጋዊ መንገድ እንዲፈታ ነው የምንፈልገው። እግዚአብሔር እንዲፈታው ራሱ የመጠየቅ ምክድ የለም። እዚህ ካላችሁ መካከል
ለአገልግሎት ብሎ ከስራ ፍቃድ የወሰደ ሰው አለ? ለአገልግሎት ብሎ 12 ዓመቱ ይቅርብን 12 ሰዓት ፍቃድ እንወስዳለን። ለንግስ ለጥምቀት አላለ፣ እሱን እንወስዳለን። ለክብረ በዓል አይደለም፣ ለስራ ብለን። ቤተ ክርስቲያን ከቤተ መንግስት ፍቃድ ጠይቀ የምታገለግላት ናት። በነገራችን የቤተ ክርስቲያን አገልግሎት ቤተ መንግስት ካለ ስልጣን በላይ ነው። የትም ቦታ ምንም ፖዚሽን ቢኖርህ እዚህ መጥተህ የምትጠርገው መጥረግ ሌላ ቦታ ካለ ከማንኛውም ስራ ይበልጣል አይበልጥም? ይበልጣል። ቤተ መንግስት ይሄ ነዋ፣ የሰማይ ደጅ እኮ ነች። እዚህ ቤተ ክርስቲያን ውስጥ በር ደጅ የሚጠርጉ ሰዎች ከሚኒስትሮች በላይ ናቸው። በእኛ የትም ቦታ ካለ ስልጣን ቤተ እግዚአብሔር መጥቶ መጣል መረጥኩ ነው ያለው አይደል? ነብዩ እግዚአብሔር ላይ እዚህ የወደቁ ሰዎች ሌላ ቦታ ከተነሱ ሰዎች ይሻላል። ምክንያቱም ይህ የሰማይ ደጅ ነው፣ ይህ የእግዚአብሔር ቤት ነው። እኛ ብዙ ጊዜ አገልግሎታችን የማይሰምረው ሳንሰራ እናወራለን። ከኔ ጋር ናችሁ? ሳንሰራ በፊት ቀድመን እናወራለን። አይምሯችን ደግሞ የሰራውና ያወራውን አይለይም። የሰራው ይመስላል። በጣም ስታወራው የሰራው ይመስላል። አንዳንዴ እቅዱ ሲቀርብ ራሱ ተደስተን የሰራነው መስሎን የተውነው ብዙ አለ። በተለይ ቤተክርስቲያን አገልግሎት ለአንዱ ፈተና መመሰላቸው አንዳንድ ሰዎች የሆነ ትልቅ ስራ ቦታ ላይ ይኖራቸዋል ወይ የሆነ የውጭ ድርጅት ይሰራሉ፣ የንጆ ይሰራሉ። እዚህ መጥተው አገልግሎት ትንሽ ሲያስከፋቸው እኛ እኮ ስንት ነገር ያለን ሰዎች ነን። ስንት ነገር ጥለን ነው የምንመጣው። ስራ የፈታን አይደለም። የትም ነገር ጥለህ ብትመጣ ከእግዚአብሔር ቤት ይበልጣል አይበልጥም? አይበልጥም። እኔ ብቻ ነው ያለሁት፣ አንድ ሰው የለም። አሁን እኮ በቃ ዘመኑን የሞላው እንደሚል ሰው እኔ ብቻ ነኝ ሐሳቢ ለቤተ ክርስቲያን የሚል ሰው። በቤተ ክርስቲያን አገልግሎት ላይ አገልግሎ እግዚአብሔር ስሙን የሚረሳው ሰው አንድም ሰው አይረሳም። እኛ ልንረሳ እንችላለን። ክሬዲት መስጠት ምናምን የሚባል አናውቅም፣ እንሞታታለን እንጂ እገሌ ነው ይህን ሐሳብ ያደረገው፣ ይህንን የሰራው የለፋው የደከመችው ገሊት ናት፣ እንደው እግዚአብሔር ድካሟን ይባርክላት አንልም።